ይችላል የሚለው የእግዚአብሔርን መሐሪነት የሰይጣንን ጨካኝነት ለመግለጽ ነው እንጂ እግዚአብሔር ሰይጣን እሺ ብሏት እንደማይመጣ ያው ቃል ያውቅም፣ ጥያቄ ውስጥም አይገባም። እሺ እንደማይላት አንደኛ፣ ሁለተኛ እንደማይመጣ እግዚአብሔር ጠንቅቆ ያውቃል። እያወቀ ግን ለእመ ባህለኪ ኦሆ እሺ የሚልሽ ከሆነ ሂጂና አምጪው ብሎ ተናገረ። አሁን እግዚአብሔር እንዲህ ሲል የሚልሽ ከሆነ ሲላት አለማለቱን ሳያውቅም እንዴት አለማለቱን ያውቅም? ያውቃል። አለማለቱን እሺ አለማለቱን እያወቀ ሂጂ አላት። ለምንድን ነው? በቅዱሳኑ ላይ ለቅዱሳን ነፃ ፈቃድ የሰጠ መሆኑን ለመግለጽ አንደኛ፣ ሁለተኛ ቸር መሐሪ ለዲያብሎስ እንኳን የሚራራ ልቡና ያለው መሆኑን ለመግለጽ፣ በሶስተኛ ደረጃ የማይመለስ እኩይ የማይፈወስ ድውይ መሆኑን ደግሞ በዲያብሎስ ላይ ክፋቱን ጽናቱን ለመግለጽ የተነገረ ቃል ነው። ምስጢሩ እንደዛ ነው እንጂ እግዚአብሔር እኮ ሁሉን ያውቃል የምንለው እግዚአብሔር በእኛ ነው ትናንት ዛሬ ነገ የሚባል ያለን እንጂ በእኛ እንደዛ የሚባል አለ። ትናንት ዛሬ ነገ የሚባል አለ። በእግዚአብሔር ግን ትናንትም ዛሬም ነገም የለም። ለእኛውን ነገ የሚባለው ከአሁን ከምንናገርበት ደቂቃ ቀጥሎ ያለው ነገር ነው። ትናንት የሚባለው ደግሞ አሁን ከምንናገርበት ደቂቃ ወደኋላ ያለው ትናንት ነው። ዛሬ የሚባለው አሁን ኑሮ የማወራበት ደቂቃ ብቻ ነው። ይህ ለሰዎች ሲሰጥ ነው ትናንት ዛሬ ነገ ያለን። በእግዚአብሔር ግን ትናንት ዛሬ ነገ የሚባል የለም። ቆይቶ ከርሞ አስቦ ወስኖ ተማክሮ የሚያመጣው ነገር የለውም። ሁሉ በፊቱ የተገለጸ ነው። ሁሉ በፊቱ የተገለጸ እግዚአብሔር ምሬልሻለሁ ያላት ለክርስቶስ ሰምራ ለእርሷ ለምሳሌ አይሁድን የምትመለሱ ከሆነ ተመለሱ እያለ ይናገራቸው ነበረ። ተመለሱ ያላችሁበት ሕይወት ጥሩ አይደለም አለ እንላለን። በወንጌል ደጋግሞ ደጋግሞ ሲመክራቸው እናያለን። አሁን መመለስና ለመመለሳቸውን ያውቃል ወይ ብዬ ጥያቄ ብጠይቅ በእርግጠኝነት የሚመለሰውን እንደሚመለስ የማይመለሰውን እንደማይመለስ ያውቃል። እውቀቱ ግን ውሳኔ ብያኔ አይደለም። በሰይጣናት ላይ እንኳን ስልጣን የሰጣት ያሰለጠናት መሆኑን ለመግለጽ ከባቴ አበሳ አዶናይ ዘላለማዊ ኤልሻዳይ ወልደ እግዚአብሔር ኢየሱስ ክርስቶስ ለእርሷ ነፃ ፈቃድ በቅዱሳኑ ላይ መንክር እግዚአብሔር በላይ ለቅዱሳኑ እንዲል ነቢዩ በእግዚአብሔር ላይ ማለት እግዚአብሔር በቅዱሳኑ ላይ ካለሽ እሱን ማምጣት ትችላለሽ ብሎ ስልጣን እንደሰጣት ለመግለጽ ነው እንጂ ዲያብሎስ መውረዱ ምህረት አለማግኘቱ እንዴ አላነበባችሁም እንዴ? መጽሐፍ እኮ እንዲህ ነው የሚለው እግዚአብሔር ሰውን ሊያድን ከሰማይ ሰማያት ወረደ ከድንግል ተወለደ ይልና እግዚአብሔር ከሰማይ ሰማያት ከወረደ ከድንግል ከተወለደ ለምን ቢባል የበደለ ሰው ነውና ሰውን ሊያድን ይላል። እንዴ ለበደል በደልማ መላእክትስ አልበደሉምን ይልና መበደልስ በድለዋል፣ ንስሐ የገባ የተጸጸተ ያዘነ ሰው ነውና ብሎ ይናገራል። ይቀጥልና እስመ ተፈጥሮቱ ለሰብ ይትወላወል እምጊዜ ልደቱ እስከ ለተሞቱ ይላል ቅዱስ ዮሐንስ ኤጲስቆጶስ ዘኢየሩሳሌም በሃይማኖት አበው። የሰው ተፈጥሮ ከልደቱ እስከ ለተሞቱ ዝቅ ከፍ ሲል ይኖራል ብሎ ይናገራል። ይህ ማለት ምን ማለት ነው? የሰው ህሊናው ብዙ ነው። አንድ ህሊና አይደለም ያለው። ያስባል፣ ያወጣል፣ ያወርዳል፣ ያዝናል፣ ይደሰታል። ይህ የሰው ህሊና ነው። ህሊና ጓለማየው የሚባለው ማለት ነው። የሰው ህሊና 7 ነው ተብሎ በመጽሐፍም ተጽፏል። በመቃብያንም 10 ህሊና ተብሎ ደግሞ ተጽፏል። አሁን ልብ ብላችሁ አድምጡ፣ ልብ ብላችሁ አድምጡ። ይህ ሁሉ ምስጢር የተጻፈው ከምን አንጻር ነው? ከምን አንጻር ነው ብላችሁ ከተናገራችሁ መሰረታዊ ሀሳቡ ምንድን ነው የሚባለው? እግዚአብሔር የሰው ህሊና ሊቀያየር የሚችል አንድ የሚያምን ሌላኛ ጊዜ የሚክድ በነፃ ፈቃድ የተፈጠረ መሆኑን፣ መልአክ ደግሞ ካመን አይክድም ከካደም አያምንም። አምኖ አለመካድ በሚካኤል አይተናል፣ በገብርኤል አይተናል፣ በሌሎቹም ቅዱሳን መላእክት አይተናል። ክዶ አለማመን ደግሞ በዲያብሎስ አይተናል። ክዶ አለማመን ማለት ነው። ስለዚህ አሁን በደንብ አስመራ እንድትይዝልኝ የምፈልገው የእግዚአብሔርን ቸርነት ለቅዱሳኑ የሰጣቸውን ክብር በዲያብሎስ ላይ ያደረገውን የሚያደርገውን ቸርነት ለመግለጽ ነው እንጂ ዲያብሎስ ተመልሶ መጥቶ ይቅርታ እንደሚል አስቦ ኑሮ እንዴት ነው እንደ ሰው ተመልሳ ስትመጣ እንዴት ነው የርሽበት ተሳካለሽ ምን አለሽ ዲያብሎስ ብሎ እውቀት የተገደበበት አያውቁን እሷ የሚጠይቃት አይደለም። አንዱ ጥያቄ መልሱ እሱ ነው። ሁለተኛው ጥያቄ የጠየቀኝ ገድላዊ ጥያቄ ስለሆነ እኔ የምመልስልህ በገድል ነው። መጽሐፍ ቅዱስ ስጠይቀኝ በመጽሐፍ ቅዱስ እመልስልሃለሁ። የገድል ሀሳብ ስጠይቀኝ መልሱ ገድል ይሆናል ማለት ነው። የገድል ምሳሌ ነው የምሰጥህ። የአባቶች የትውፊት መልስ ነው ላብራራ የምችለው። ቆይ ገና ነኝ።
አንደኛው ጥያቄ ላይ ስለሆነ ስማ አሁን ጨርሻለሁ ስላሉ ነው። እዚህኛው ጨርሻለሁ። አልጨረሱም ገና አንዱን ጥያቄ ብቻ ላይ ጨርሱ። ወደሚቀጥለው ከመሄዱ በፊት ያዝ። በየደቂቃው እያቆምን አንገፈውም ሰዓት ስለምንጠቀም እስክሪፕቱ ያዝና መሰረት ገባን ታነሳለህ ዙራ። አሁን ለሶስቱ ጥያቄ መልስ ስለምሰጥ አድምጥ በደንብ። የሰጠህ የገድል ማብራሪያ ነው፣ እኔ የምሰጥህ የገድሉ ማብራሪያ ነው። አባቶቻችን ያብራሩበትን ማብራሪያ እሱን ነው የምነግርህ ማለት ነው። አሁን እንደዚህ እንትን የምትሉ ሰዎች ታች ላይ ኮመንቶችን ምናምን አጋጣሚ ቁጭ እያየሁ ስለሆነ ተረት ተረት ለምትሉት ጉዳዮች ማይመለከታችሁ ወንጌል ወዳለበት ሂዱ። ተረት ከሆነ የኛው እኛ ደግሞ ወንጌል ነው ብለን ነው እያስተማርን ያለን። ከአባቶቻችንም ወንጌል ብለን ነው የተማርነው እና እንደዛ አድርጉ። አሁን እዚህ ላይ አስረን አላስቀመጥናችሁም። ስልካችሁን የያዛችሁት እናንተ ናችሁ። መግቢያውን እንዳወቃችሁት መውጫውንም ጠይቁና ውጡ ካላችሁበት። አስረን እንነግርህ ወይ እንዘብጥ ብለዋል ሐዋርያት። እናስተምራለን እንጂ አንማታም እኛ። እንደዛ አድርጉ። ከዛ ውጭ ሰውየው ገድል ስለሆነ የጠየቀን የገድል ነው የሰጠው። ወንጌል የምትሉ ሰዎች ደግሞ የወንጌል ሰዓቱ ሲደርስ ወንጌል ይመጣል ማለት ነው። በወንጌል የከበሩት ላይ ነን እኛ አሁን ማብራሪያ የምንሰጠው። በወንጌል የከበሩት ላይ ደግሞ ወይ አባቴ ቃለ ሕይወት ያሰማልን መምህር። በጣም ቅድም ላይ ድንቅና ተአምራትን እናደርጋለን ይላሉ አይደል እንዴ? ድንቅና ተአምራትን እንዴት የሰው ልጅ የሞተ ሰው ሊያስነሳ ይችላል ብለን እኛ እንከራከርም አይደል? ልክ ድንቅና ተአምራት ይቀበሉኛል ብለህ ከሆነ ቆይ አንድ ጊዜ እቺ ላውራ። ይቅርታ ገብተህ አንተ ማውራት የለብህም። ሲሳይ ትነግርልኝ። ከዛ አንተም ታወራለህ። ቀጥል። በስድብ እንኳን አልሸማቀቅልህ፣ የምሸማቀቅም እውነትም የለኝም እና ምን ልልህ ፈልጌ ነው፣ ይሄ ተአምር እግዚአብሔር የሰራውን ተአምርን ልንገድበው አንችልም። እግዚአብሔር ሉዓላዊ ነው፣ ያደርጋልም አያደርግምም። እግዚአብሔር በምንም ልትገድበው አትችልም እና በረከቷ ይደርብን። የእግዚአብሔርን ተአምር በምንም ልንገድበው እግዚአብሔር ሁሉን ይችላል፣ ሁሉን ያደርጋል በሚል እግዚአብሔር ያላለውን ነገር ማለት አመጽ ነው። ስለዚህ እኔ ከአመጽ ይሄ እግዚአብሔርን የሚያስዋሽ ነው። እግዚአብሔር ቃል ምን ይላል? እሱ ሐሰተኛ የሐሰት አባት ነው የሚለው። የጨለማው ገዢ ተቃወሙት ነው የሚለው። ስለዚህ እኔ ወደ ክርስቶስ እኮ የመጣሁት ከዲያብሎስ አሰራር ወጥቼ ወደዚያ የመጣሁትኝ ክርስቶስ ኢየሱስ የመጣበትን ዓላማ የሚያስት ነው። ስለዚህ እርሷ ጌታ ይቅርታ አድርጎልሃል ማለት ምህረት ይደረግለታል ወይ ነው ጥያቄ። እኔ እናንተ የምታወሩት ስለ ታምር፣ እኔ የጠየቁ እግዚአብሔር ይቅርታ ማድረግ ይችላል ወይ ለሰይጣን? አሁን ለሱ ጥያቄ እኮ ነው መልስ የሰጠው። አሁንም እኮ የሚያወሩት እኮ አራውንድ ዘቡሽ ያደረጉት እኮ እሱን ሰይጣንን ይቅርታ ማድረግ ይችላል ወይ እግዚአብሔር ያውቃል? ይችላል አይችልም? ችግር የለም። የማብራሪያ ሰዓት አይደለም። ጥያቄ ልጠይቅ ማብራሪያ ያደረጉት ነው። አንዴ ልጨርስና እዛ በኋላ እሱ እንትን ይበሉ። አሁን እኔ አልሰማህም። አድምጠኝ መጀመርና ከዛ ትናገራለህ። አሁን ተሜ ሲያወራ እኮ በነበረው እሱ አዳምጥ። ቆይ አንተ ጠያቂ ነህ፣ እኔ ማብራሪያ ሰጭ ነኝ።
ለጥያቄ ደግሞ መልስ ካልገባህ እኮ እየተወያየን አይደል? እኔስ ምን ውይይት አይደለም። እኔ ልወያይ አይደለም የገባሁት ውይይት ሳይሆን ጥያቄ አለኝ እኔ ያልከኝ። እሺ ጥያቄን እንትን አላሉልኝም። ያነሱት ጥያቄ እኔ ያልጠየቅኩትን ያወሩት እኔ የጠየቅኩት ሌላ እሱ ያወሩት አዳምጥ እና ሰምተህ መልሳ። ሳትሰማ ቤት አድርገህ ትመልሳለህ። ጨርሼ ነው እኮ አሁን ልግባ ስል አላስገባም ብላ አሁን ተሚ ገባ። እኔ አድሬስ ያላረጉትን ጥያቄ መልሼ የጠየቅኩት አሁን አንደኛ አሁን አንተ ጋር ግን መግባባት ምንችለው በምንድን በሚገርመው ሁኔታ ካደር እየባሰ ነው የምትመጣ። ግርም ይለኛል። የሆነ ቀን የተግባባህ ትመስላለህ፣ የሆነ ቀን ደግሞ ተገልብጠህ ነው ማገኘ። እኔ ግራ ቢገባኝ ለመግባባት እኮ ማድመጥ በጣም ቀዳሚው ነው። ለምንድን ነው ማትመዘግብ ማታስቀብ? እስክብሪት ወለም እንዲያጠገብህ ስተት የሆነውን አሁን ያዳመጡ ብዙ ሰዓት አይደለም። አድምጥ። ምንድን ነው የሆነው? ሚውት አድርግና አድምጥ። እስክሪብቶ ያዝና መዝግብ። ስተት የሆነውን ስተት 1 ስተት ብለህ 2 ስተት 3 ብለህ አስቀምጥ። በቃ ይቻላል። እንግዲህ ሌላ ሰው አይግባ። እኔ ምንም ችግር የለም። አስቸጋሪ ነው በጣም እግዚአብሔር በሚያውቅ ለመወያየት የሚገባውን ፓርት ላይ ቢመጣ ስማኝ። በእግዚአብሔር የምታምን ከሆነ በእግዚአብሔር ልጠይቅህ። አድምጥ። ምን ኃጢአት አለው ብታደምጥ? ምላስም ጆሮም አንድ ላይ ሁለቱ ምን ይሰራል? ጆሮ ለግሉ ነው አይደል አገልግሎቱ። አድምጥበት። ኧረ ይቀጥሉ። ዝም ብለው እንደዚህ አይነት አናድርገው። ዝም ብለው ሀሳቡን ብቻ ይንገሩን እና ችግር የለውም። እኔ በቃ እዛ ጓደኛ እንፈልግ እናውራ። እኔ ጋር ዳግም እንዲሁም ውይይት አታውራ። ለጥያቄ አሁን አንተ እንዳትናገር እኔ ስላነሳው ገር ለክርስቲያኑ አብራራለሁ። ለአንተ አይደለም አብራራ። አንተ አንስተሃል፣ ለእሱ ማብራሪያ እሰጣለሁ። እኔ ጊዜ ሲሰጥ ማውራት ትችላለህ። አሁን ግን እኔ ጋር አታወራ። ውይይት እንዲሁም እዚህ በኋላ እኔ ጋር መወያየት አትችልም። እና ካልሆነማ በቃ ሌላ በቃ ጨረሰው። አሁን የኔ ተራ ነው። እኔ ማውራ ነኝ። ጥያቄ ጠይቀሃል። እውነት መስሏቸው እንዳይሄዱ ለልጆቻችን እናብራራለን። ጆሮ ላለው ውሸት ነው እንጂ ምን እውነት መስሏቸው እንዳይሄዱ ማለት እኔ እሱ እኮ የሚፈልጉት ሰዎች እንዳይመስላቸው ለልጆቻችን እናብራራለን። ዘመን ያስቆጠረ ማደንዘዣ ነገር ለምን ስለማንገፈው አንዳችን እናውራ። እሱ መምህር ጥሩ አይደለም። ሲሶ ወይ እሱ ወይኔን ማስናገር ትችላለህ። እሳቸው ጥያቄ ያለው ሰው ጥያቄ ብቻ ልቀበል ነው ያሉት። ሲጀመር ገድላትሳናትን መወያያ አይደሉም። ጥያቄ ያለው ሰው ግን መጥቶ መጠየቅ ይችላል። ማዕከል ላይ ከገባህ ዮናስ አዳምጠኝ። አሁን እሳቸው አንዴ ጣልቃ ልግባና ሲሲዬ እሱ ይጠይቅ እሳቸው ይመልሳሉ እኮ ነው የተባለው አይደል? እኔ ማኔጅ ላድርገው። አንዴ ቦርናጌን በድጋሚ መምህር ኤፍሬምን እንትን ልበላቸው ላስቸግራቸው። አንተ አሁንም ጥያቄ ነው የምትለውን ነገር ብቻ ውይይት አይደለም። ጥያቄ ያለኝ ብለህ ነው ጥያቄውን የጀመርከው። ጥያቄውን ድጋሚ ጠይቅና መምህር ኤፍሬም እንዲመልሱ እናድርግ። ከዛ ከተመለሰም ካልተመለሰም ከታች ያለው ሰው ጀጅ ያደርጋል። አለቀ። ይኸውልህ ቆይ መቼ ጥያቄውን አይደለም ውይይት ሳይሆን ይኸውልህ አሁን እኮ ጥያቄውን ደግሞ የሚጠይቀኝ ጥያቄው አልገባኝ ሲል ነው። ጥያቄውን እኮ ከሱ ይልቅ እኔ መጽሐፉን አንብቤ ባይን የተረድቼ አንደኛ ለሰይጣን እንዴት ምሕረት ይደረግለታል፣ ሁለተኛ ሲወል ተፈርዶበት የገባ ነፍስ እንዴት ይወጣል፣ ሶስተኛ ገድሉስ እግዚአብሔርን ውሸታም አላደረገውም ወይ? 3 ጥያቄ ነው መልስ አለኝ። አድምጥ ልመልስልህ ብዬ ማብራሪያ እየሰጠው ነው። ገና አንዱ ጥያቄ ላይ ሳለው መሀል ላይ ያስቆመኝ። ቆይ እንጂ ገና 2 ጥያቄ አለኝ። መልስ ልስጥና እስክሪብቶ ይዘህ አንደኛው ጥያቄ ላይ ያልተመለሰልኝ፣ ሁለተኛው ጥያቄ ላይ ያልተመለሰልኝ፣ 3ኛው ጥያቄ በልና እኔ ስጨርስ ሀሳብ ትሰጣለህ አልኩት። የኔንን ጥያቄ ገልብጦ ማብራሪያ ሰጥመኝ አለ። እሺ ብዬ ላድምጠው እሱን ከዚህ ተቀምጬ። አንድ ሁለተኛ ደግሞ ዲቤት እንከራከር ተብለን ቀነቀጠሮ ተይዞልን አለም የገባን ኦርቶዶክሳዊ ለሆነው ጥያቄ መልስ ስጠኝ ብሎ ነው ያመጣው። የእኛን የራሳችን መጽሐፍ ነው። ለዛ መልስ ለእኛ መጽሐፍ መልስ ነው የምሰጠው አይደል? መደማመጥ የሚቻለው እኮ እንደዛ ሲሆን ነው። ቤተክርስቲያኗ መልስ የላት ሆኖ አይደለም። እሱን ደስ እንዲለው ብዬ የሌለ መልስም አላመጣም። እሱን ለማስከፋት ብዬ ቤተክርስቲያን ያላስተማረችኝም አልናገርም። የምናገረው ያህንኑ ነው። ካልገባው ይሄ አልገባኝም፣ ስለዚህ ይሄን አልተስማማሁበትም፣ ላንብ ሌላ ጊዜ መለስበታለሁ ብሎ ማስቀመጥ ይችላል። ለግሉ ደግሞ የገባውን ይህን ተረድቻለሁ ማለት ይችላል። ሁሉ ካልገባው ሁሉ አልገባኝም አድሬ ደግሞ አየዋለሁ ተባብሎ መለያየት ይቻላል። ቀላል እኮ ነው አይደል? ግን ስናገር አይደለም መምህር ያው እንደዛ አይደለም ይላል። አሁን 3 እንግዲህ ልብ በሉ። አሁን ነታወጣው ሌላ ራውንድ ዘቡሽ እያወሩ ስለሆነ የኔ ጥያቄ ቦርናጌን
አንተ በምትፈልገው አይደለም። አንተ የምትፈልገውን እኮ አይደለም። ቦርናቄ ነው ያለ አይደለም የምትፈልገው። ሲሶ አንዴ እስኪ አንድ ደቂቃ አስቱኝሽ። አንድ ደቂቃ በጣም ማት ነው። በል እስኪ አውራ። አይ እኔ ምን እንዳልናገር አድርጋችሁ እኮ የሚኖር እንደሱ እያልክ ስታናር ደቂቃው አለቀ። ወደ ዋናው ግባ። በቃ ወደ ዋናው ልሂድ። አንደኛ እሱ እየመለሱት ያለው ገድልን በገድል ነው የምመልስ አሉ። ይሄ ማፌዝ ነው። እኔ እየጠየቁት ያለው መሰረታዊ ድነት ጉዳይ ነው። ይሄ 10,000 ትውልድ ከሲኦል ይወጣል። የእሳቸው መቃብር ላይ ሂዶ የተቀበረ 3,000 እስከ 10 ትውልድ ድረስ ይድናል። ክርስቶስ ስምራ መቃብር ላይ ሂዶ የተቀበረ ይሄ ውሸት ነው እንዲሉ ነው የምፈልግ። እሱ እድሜ ይስጥህ። በቃ አየህ፣ አሁን ትልቁን ግባ መጣው። አንድ ደቂቃህን ጨርሰሃል። ትልቁን ግባ መጣው። ቆዩ እንጂ እሱ ምን ነው አንዴ። ለምንድን ነው ግን እንደዚህ መሆን የፈለጉት? አልጨረስክም? አሁንም ቀጥል። አልጨረስኩኝም፣ ልጨርስ። ቀጥል። ሁለት መልስ ሲመልሱ ይሄንን ገድል ለማዳን ከመጽሐፍ ቅዱስ ያልሆነ ጠቅሰው እዚህ ገድል ላይ እግዚአብሔር ይቻለዋን ሳይሆን ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ነው የጠየቅኩት። አዎ ነው። በመጽሐፍ ቅዱስ ዲያብሎስን ምህረት ያደረገ አይደለም። እዛ በፊት ያለ እንዲሁም ያላነበቡት ስላለ ነው፣ ስለተውሁት ነው። ከሷ በፊት ከሷ በኋላም እንደዚህ አይነት ጸሎት የጸለየ የለም ብሎ እግዚአብሔር ብሎኛል ብላ ያለችዋል። ሰይጣንን ማርልኝ ስትለው፣ አሁን እዚህ ጋር ግን እግዚአብሔር ውሸታም ተደርጎ እሷ ትክክል ሁና ከሲኦል ሰው ይወጣል ሲባል በገድል አይደለም እንዲመለስልኝ የሚፈልገው። በመጽሐፍ ቅዱስ ሰው ሲኦል ከገባ በኋላ እንደዚህ ይወጣል ወይ የሚለውን በመጽሐፍ ቅዱስ አዎ ጳውሎስ ብሏል። ቢፈልጉ ብሉይ ኪዳን ይጠቀሱ። ይገባህ አስረዳ ማለት ነው። እዚህ ላለው ሰውም ለእኔ የሚያስረዳ እሱ ነው። ምክንያቱም አንተን እኔን መቀበል የምትችለው ምን ሲሆን ነው? ገድሉ ትክክል አይደለም ስልህ ብቻ ነው የምትቀበል ማለት ነው። አሁን በዚህ ቋንቋ ምን ግባባ ይመስላል 10 ቀን ብናወራ። ምክንያቱም አንተ የምትቀበል ይህ ገድል ከመጽሐፍ ቅዱስ አንጻር ሲለካ ሲታይ ሲመዘን ትክክል አይደለም እንድልህ ከሆነ ፍላጎትህ እንደሱ አልልህም። አንተን ደስ እንዲልህ ብዬ ማጣመው እግዚአብሔር ቃል የለም። እንዲከፋህም ብዬ የምጨምርበት ማመጣው ምስጢር የለም። ቤተክርስቲያናችን ያስተማረችን ይህ መጽሐፍ ቅዱስ መጽሐፍ ማለት ገድሉን በመጽሐፍ ቅዱስ ነው መዳኘት ያለበት። አዎ እውነት ነው፣ በመጽሐፍ ቅዱስ ነው መዳኘት ያለበት። ግን ገድሉ እኮ ተአምር እኮ ነው፣ የሚደነቅ ነው እንጂ መጽሐፍ ቅዱስ መሰረታዊ ትምህርት ነው። የሰው ልጆች የህይወት ታሪክ የተጻፈበት፣ የበሽተኛው አዳም መድኃኒት የታዘዘበት አማናዊ መጽሐፍ ነው መጽሐፍ ቅዱስ የሚባለው። ገድል ማለት ደግሞ በመጽሐፍ ቅዱስ መሪነት በመጽሐፍ ቅዱስ መሰረትነት ህይወታቸውን ለእግዚአብሔር የሰጡ ሰዎች ቸርነቱ የማያልቅ እግዚአብሔር በቅዱሳኑ ላይ የሚያደርገው ድንቅ ስለሆነ የሚደነቅ ነገር በእነርሱ በኩል የፈጸመው ያን ድንቅ እንድናደንቀው የተሰጠን የመጽሐፍ ቅዱስ ክፍል ነው ማለት ነው። የምንደነቅበት ህጹ የምንልበት እንዴት ይህ ይቻላል ብለን ከህሊና በላይ የሆነ በአንተ በእኔ ህሊና ይቅርና በቅዱሳን እንኳን መዳኘት የማይችል ነገረ ቅዱሳን ነው ማለት ነው። ምን ይዘው እሱ ምስጢር ነው እንጂ አሁን አንተ እንዳነሳኸው አይ ይሄ ገድልማ በዚህ ሂደት በዚህ ሀሳብ ልክ አይደለም ብለን የምንኮረኩመው የምናስተካክለው ገድል አይደለም። አሁን ወደ ጥያቄዎች ሄዳለሁ። መልስ ስለሌለ አይደለም ስላላስወራህ ነው ቅድም የተኳቸው። ወደ ጥያቄዎቹ ልሂድና ሁለተኛው ጥያቄ ነፍሳትን ከሲኦል ከገቡ በኋላ መውጣት ይቻላል ወይ? ያስገባቸው እግዚአብሔር ነው፣ የሚያስወጣቸው እግዚአብሔር ነው። ለምን ካልኸኝ በሲኦል የነበረ ነፍሳት ይወጣል። 5500 ዘመን እኮ ሲኦል የነፍሳት መኖሪያ ነው የነበረች፣ ተበርብራለች። ጥንቱን ፈርዶ ያስገባ እግዚአብሔር ነው። ሰው በኃጢአቱ ቢገባም በኋላም ፈርዶ ራሱን ሰው አድርገውም ረቂቅ የመንፈስ ቅዱስ ግብር ነው። የሚያደርገው ራሱ እግዚአብሔር ነው። የሚያወጣ ራሱ እግዚአብሔር፣ የሚያስገባ ራሱ ሰጣት በገድል ተጽፎ አግኝተናል።
ይሄ እንዴት እግዚአብሔር በቅዱሳኑ ላይ ታምር ነገር ያደርጋል ካልከኝ መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ላይ የሚያደርገው የሚደነቅ ሕጹብ የሚባል ነው ተብሎ በመጽሐፍ ተጽፏል። ለቅዱሳኑ የሚሰጥበት ክብርና ጸጋው ስለማያልቅ ለዘላለም ይሰጣል ማለት ነው። ሶስተኛው እግዚአብሔር ውሸታም አድርጎታል። የት ላይ ውሸታም ያደረገው ብዬ ብጠይቅህ የምትሰጠኝ መልስ ቅድም ያልኸው ይኸው ምር ያለው ብሎ ከዚህ ላይ ደግሞ አልማርኩም አላለም እኮ አልመጣም ያለ ሰይጣን ነው እንጂ እግዚአብሔር እንዳትመጣ ብሎ አላገደውም። ሰይጣን ግን የወደቀበት ህሊናው አንዲት ስለሆነች መመለስ ስለማችል በክደቱ ጸንቶ በእሳት ዛንጀር ታስሮ የገሃነም ነዋሪ የሲኦል አበጋዝ ሆኖ ቀርቷል። መልሱ እንደሱ ነው። ይሄንን መያዝ ይገባል እንጂ አንተ እንደምትፈልገው ልመልስልህ አልችልም። አንተ እንደምትፈልገው ካልመለስኩልህ ደግሞ እኔ እንደዚህ አልተረዳሁትም፣ እኔ እንደሱ ለመረዳት አነባለሁ አየዋለሁ፣ ወይም ደግሞ ካልገባ እንደዚህ አልገባኝም መረዳት አልችልም ማለት አለብህ እንጂ የሰጠህ መልስ ትክክል አይደለም ግን አይባልም። እንደዛ ነው ቤተክርስቲያን ያስተማረችኝ ነው እንጂ ብነግርህ ደስ የሚልህን መርጫ አላመጣም። አስተምህሮ እንደዛ ነው ማለት ጨርሻለሁ። ከገባህ እሺ ቴንኪው። ኦኬ አሁን እሱ ያሉ አንድ ነገር እዚህ ጋር ብዙ ከማለፋችን በፊት ማስረጃ ማሳየት ስለምፈልግ ነው እና ብዙ ጊዜ እኔ ምንድን ነው አንድ ሀሳብን ለማግኘት በተለይ የፊሎሎጂስት ጥያቄ ከሆነ የምንጠይቀው ይሄ አውዱ ምን ይላል የሚለው የድሮውንም ብራና መጽሐፍት ማየት ያስፈልጋል። ምክንያቱም ስርዋጽ ሊገባባቸው ይችላል ብለን እንናገራለን እና ይሄ አሁን ለምሳሌ የክርስቶስ ሰምራ ገድል የ20ኛው ክፍለ ዘመን ማለት የዛሬ ከ100 ዓመት በላይ የተጻፈ ገድል አለ እና አሁን እሱን ብንመለከተው ምን ይላል የብራና መጽሐፉ ላይ ሲል እሺ አሜን ይልና ሳጥናኤል ብሎ የሚጠራኝ ማን ነው? አሁን እንግዲህ ክርስቶስ ሰምራ ከመጣች በኋላ ነው ማለት ነው። በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ። እናታችንም እረ እኔ ክርስቶስ ሰምራ ነኝ አለችው። አነ ይእቲ ክርስቶስ ሰምራ እሺ ወይ በለኒ በይነ ምን ትመጻእኪ ሀቤየ በምን ምክንያት ወደ እኔ መጣሽ ብሎ ጠየቃት። ና ውጣ ከጌታ ላስታርቅህ መጥቻለሁ ይላል። ከጌታ ላስታርቅህ መጥቻለሁ አለችው። እሺ እሱ ላይ እንዳለ እስኪ ያዙ ወዳጅ። ምልጃ ሰይጣንን አማልዱት ተብሏል ማለት ነው። እዛው ላይ ምልጃ እዛው ቅድም አታንብበው ስላላችሁኝ ነው። አሁን እኮ ሰይጣን እያማለደችው ገብቶኛል። ስለዚህ አሁን ጥያቄ ምልጃው ላይ ነገር እንዳለ እንደያዝከው ገብቶኛል። ስለዚህ የመጀመሪያህን ጥያቄ ትተኸዋል? አይ አልተውትም፣ ያንም አለ ግን እዚሁ ላይ አንተ ስላነሳ ለማ ምክንያቱም ወይ ያኛ እንትታ ይሄንን መጥቻለሁ ነው የሚለው። ላስታርቅ በመጽሐፍ ቅዱስ ወንድማችን ቦርኔገን ወይ የቀደው ተረዳው። ጥንት መጽሐፍ ላይ እግዚአብሔር ምህረት እሰጥሃለሁ አላለም። ይህን ጥያቄ አንስቼዋለሁ። ግን እዚህም ጋር ጥያቄ አለኝ ካልከኝ በዛ መሰረት ልንሄድ እንችላለን። አይ የብራና መጽሐፍ አልቀበለውም፣ እኔ የታተመው ብቻ ነው የምቀበለው ካልከኝ ላንብብልህ። አንተ ያነበበውን ወደኋላ ይችል አንብብልህ ከፈለግ። አሁን የምታነበውን ይኸው ምልጃ የሚለው ወደኋላ ነው ያለው። ቁጥር 36 ላይ ነው ያለው። ላስታርቅህ መጥቻለሁ አለ። እሱም ከዚህ ቀደም በቤተሽ ምንድን ነው ምልጃ ወይ እዚህ ጋር አንተ የምታወራውን ይኸው እዚህ ጋር አሳይህ። ምልጃ ትምረው ዘንድ ይቅር ትለው ዘንድ ብላ እግዚአብሔርን እኮ ጠይቀዋለች። ምልጃ አቀርባለች። እግዚአብሔርን እየጠየቀችው አይደለም፣ ሰይጣን ጋር
አለችው። ሴጣን ጋር መታ ሴጣን የመለሰላት መልስ ነው። ሴጣን የመለሰለት ነው። የት ነው ሰፈሩ? የሴጣን ሰፈሩ የት ነው? አሀ እሺ፣ ይህንን ተቀብለዋል። ይህንን ሰፈሩ ራሱ መጣሽ ያለው የት ነው ሰፈሩ? እሺ እመልስልሃለሁ፣ ግን የመጀመሪያውን ትተኸዋል። አልተውሁትም። በጣም ብዙ ነው እዚህ ጋር ያለ ጥያቄ፣ ሚሊዮን ጥያቄ ነው። እግዚአብሔር ይስጥልኝ፣ መለስከው። አሁን እንግዲህ ሚዩት ታደርግልኛለህ፣ ሚዩት ታደርግልኛለህ። ቆይ እሳቸው ጋር ሚዩት ታደርግልኛለህ። ሀሳቤን ሊጨርስ ሚዩት ታደርግልኛለህ። አሁን ምንድን ነው ዳዊት ሚዩት ታደርግልኛለህ። እሳቸው ስለጨረሱ እሳቸው ጋር ሀሳብ ጨርስና ሚዩት ታደርገዋለህ። ሚዩት አድርገው ምክንያቱም ማለት አልገባኝም። ሚዩት አድርገው ሀሳቤን እጨርሳለሁ። ባይ ዘ ዌይ ላይክ አንተ ስላወራ የእኔ ሀሳብ ይቆማል። አንተ ገብተህ ሳይሆን እኔ እኮ እሳቸው ጋር ሀሳቤን እጨርሳለሁ። አንተ መጽሐፉን የድሮ ሀሳቤን እጨርሳለሁ። አንተ ስላወራ የእኔ ሀሳብ አይቋረጥም። ሀሳቤን እጨርሳለሁ። ሀሳቤን እጨርሳለሁ። አይ አንደርስታንድ ላይክ እንትን ምናምን ሲመጣ ለመልስ አልበጣህም መሰለኝና ለመልስ አልበጣህም። ጥያቄ አለኝ ብሎ መልስ ሲመለስ ሀሳቤን ልጨርስ፣ አብረህ ትመልሳለህ። ሀሳቤን ግን እጨርሳለሁ እና በዚህ ምክንያት እኮ አንተ ምንድን ነው አሁን እንግዲህ ወደ ስድቡ ሄድን ማለት ነው። ሀሳቤን ሳልጨርስ ምንም አይሆን። በሽ ልጨርስ፣ ሚዩት አድርገው። አሁን እንግዲህ ይሄ ሁሉ ምንድን ነው በብራና መጽሐፍ የጥንቱ ላይ ምን ይላል የሚለውን ስላሳየ ነው። በግልጽ ቋንቋ ላስታርቅህ ነው የሚለው። ቦርኔ ግን የመጣው ምንድን ነው ሀሳቡ? እግዚአብሔር ምሕረት ሊያደርግለት ይችላል ወይ ማርኩ እግዚአብሔር ምሮሃል ስለሚል ቃሉ ይሄ ተገቢ ነው ወይ ብሎ መጣ። ለዚህ መልሱ ምንድን ነው? የጥንት የብራና መጽሐፍቱ ምን ይላል? እንደ ፊሎሎጂስት መጀመሪያ አንድ አውድ ከመፈታቱ በፊት የጥንት የብራና መጽሐፍቱ ምን ይላሉ ብሎ ማየት ያስፈልጋል። ለዛ ነው እኔ መጀመሪያ እስቲ ልመልከተው፣ ከዛ ሆነ እስቲ ወደ ሳስ ምን ይላል? ቃል በቃል ላስታርቅህ መጣሁ ይላል። ላስታርቅህ መጣሁ። የቦርኔጌን ጥያቄ ሲገባ ምን ነበረ? እግዚአብሔር ምሕረት አድርጎለታል ነው የሚለው አውዱ ብሎ ነው የተነሳው። ግን የጥንት የብራና መጽሐፉ ምን ይላል? ላስታርቅህ መጣሁ ይላል። ሁለቱም የተለያዩ ሀሳቦች ናቸው። እዚህም ላይ እኮ ለምን ጥያቄ ጠየቅ አይደለም። የመጀመሪያውን ግን ማመን አለበት ማለት ነው። ጥንቱ እንደዛ ነው የሚለው። የጥንቱ እንደዛ ካለ እሺ፣ የመጀመሪያው ጥያቄ አንስቼዋለሁ። እዚህ ላይ ግን አሁንም ጥያቄ አለኝ ማለት ይችላል እኮ። ማመን ግን አልፈለግክም። ቦርነገን አይፈልግም። እና ብዙ ጊዜ ጥያቄ አለን ይባላል እንጂ ዝም ብሎ እንትን መልስ ለማግኘት አይደለም የሚጠየቀው። መልስ ለማግኘት እንዳልሆነ ይኸው ቦርኔገን እራሱ ማስረጃ ነው ማለት ነው። አሁን መቀጠል ትችላለህ። አንተ ይቅርታ አንተ ብዬ እንግዲህ በምን ማድረግ እንደምጠራ አላውቅም። ያው አንተ እያልኩ አወራ ቅር አይልም ብዬ አስባለሁ። እያወራን ስለሆነ ብዬ ነው። አሁን መጀመሪያ ማውራት እንፈልገው ለኩትኝ መምህር የገለጹበት መንገድ ታምር ነው ብለው ታምሩ ከሲኦል ታወጣለች ብሎ ካለ ቀበላለሁ አሉ። ለዚህ ነው እኮ እኛ ወደ ኢየሱስ ተመለሱ፣ ወደ እውነት ተመለሱ፣ ሰው ሚድነው በክርስቶስ ኢየሱስ አምኖ ነው ብለን የምንላችሁ ለዚህ ነው። ግልጽ የሆነ የማዳን ትምህርት የላችሁም የምንለው ምክንያቱም ሰው ከሲኦል ገብቶ ተመልሶ ይወጣል የሚለውን ወንጌል ደግሞ በአብርሃም እቅፍ ሆኖ አልዓዛር የአባላት ሲጣራ ኢምፖሲብል ነው ያለው። ውሃም አይደረግልህም፣ ምንም ሚላክም የለም፣ አንተም ወደዚህ አትመጣም የሚል ነው የተነገረው።
እዚህ ጋር ግን አይደለም እንደዚህ ያለ ከሲኦል 10,000 ሰው ይወጣል ብሎ ማስተማር ከወንጌል ሰውን ማራቅ ነው። ይሄ በየወሩ ግንቦት ወር ላይ ይነበባል። በዕለተ ቀኑ በዚህ ቀን የሚውለው በዓል ላይ ይሄ ይነበባል። ይሄን የኔ ህዝብ፣ የኔ እናት፣ የኔ አባት፣ የኔ አክስቶች፣ የኔ ወገኖች ቁጭ ብለው ይሰሙታል። እየሰሙ በዚህ 10,000 ነፍስ አወጣች ሲባል በቃ ምን አለው ከክርስቶስ ጋር እመን አትመን፣ ተጠመቅ አትጠመቅ አይደለም። ይሄ ቢልና ከእሷ ከተቀበረ የሚቀበር በቤቱ እንዲህ ይላል፣ አቤቱ እንዲህ ከሆነ መታሰቢያን ያደረገ ስሜን የጠራ የማንን ስም? የክርስቶስ ስምን ስም። መጽሐፍ ቅዱስ በኢየሱስ ክርስቶስ ስም ነው። ስሙ ነው የሚያድነው። ከላይ የመጣ ስም እሱ ነው የሚለው። በስሜ በክርስቶስ ማያምን ግን አለ። እንዴት በእሷ ሚያምን? በክርስቶስ ማያምን በክርስቶስ ሰው ያምን ላይ እንጂ እኔ ነኝ። አሁን እንደዚህ አለ መንገድ ነው ጥያቄ ልናገር እንድታብራረው ነው። ቀላል እኮ ነው። በክርስቶስ ሳያምን በእሷ አመነ ታውቃለሁ። ይሄን ያሉ ቀላል እኮ ነው። በዛው እሺ አብሬ መልሰዋለሁ ብለህ የምትይዘው ነው እንጂ መልሰዋለሁ ገባብኝ ያሰኝ አይደለም። አብሬ መልሰዋለሁ፣ ችግር የለም። አብሬ መልሰዋለሁ። ቴንኪው። አቤቱ እንዲህ ከሆነ መታሰቢያን ያደረገ ስሜን የጠራ በክርስቶስ ያመነ አይደለም፣ ስሜን የጠራ በስሜ የታመነ በማን ስም? በክርስቶስ ስም ራስም። መጽሐፍ ቅዱስ ከላይ የተሰጠ እንድንበት ዘንድ ሌላ ስም የለም ነው የሚል። እዚህ ጋር ይሄ ስም አለ። በስሜ የታመነ ቤተ ክርስቲያን ቅጥር ግቢ የሚቀበረውን እስከ ስንት ትውልድ ድረስ ትምርልኛለህ ብላ ስጠይቀው እስከ 10 ትውልድ ድረስ እምርልሻለሁ አላት። ይሄ መቀለድ ነው። ይሄ በክርስቶስ ኢየሱስ ማዳን ላይ መቀለድ ነው። የክርስቶስ ስም ራስን 10 ትውልድ ድረስ አይደለም፣ ራሷን አልዳነችም ነው። ምክንያቱም እዚህ ጋር እሷ ያወጣችው በመጽሐፍ ቅዱስ ውሸት። በቃ እዚህ በላይ መስማት አልችልም፣ ይቅርታና እዚህ በላይ እኔ መስማት ስለማልችል መጽሐፍ ቅዱስ ዲስፕሩፍ ማድረግ ነው የሚሻለው እንጂ አልሰማም እኮ አይባልም። ተመልሶልሃል እኮ ክርስቶስ ሰምራ ራሷ አልዳነችም ብለህ ስታወራ በየት አድርገን አንተ ጋር እናወራለን? በዘመነ ክርስቶስ ሰምራስ ደርሰህ በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ነኝ ብላ ቤቷን ጥላ የተከተለችው ክርስቶስን ጨክና እንደ ሐዋርያት በሆነችና ቤቷን ጥላ አይደለም 11 ወልዳ ባሏን ፈታለች። መጽሐፉ የሚለው ሌላ ነው። 11 ወልዳ ባሏን ጥላ ነው ሄደችው። ምንም ይሄ የተጻፈ ነው እና ልጆቿን ጥላ እኮ ነው የመነነችው። 11 ልጅ ወልደ አንተ አዳራሽ ለመመነን ሲያቅትህ እሷ እኮ ልጆቿን ጥላ መነነች እኮ ነው የምልህ። እሱን ነው ነገራችን ላይ ብትደጋግመው ጥሩ ጸሎት ነው የሚሆነው ለአንተ። እና ይህንን አይነት ማብራሪያ በምትሰጥበት ጊዜ ለሰው ክብር መጠንቀቅ ብለን እኛ አንተን አከበርን ብለን የቤተ ክርስቲያንን የሌላትን አስተምህሮ ስታስተምር አዎ ልክ ነው ብለን ጆሮ ሰጥቶ ተቀምጦ ማድመጥ በራሱ ቅስፈት ነው። እግዚአብሔር በሚያውቅ ተገቢም አይደለም። መድኃኒት ነው። ራሱ እንጂ የአይሁዶሽ ማንሻ ነው ይሄ። ቅዱሳኑን እንዲሳደብ አልፈቅድም። እኔ ቅዱሳኑን እንዲሳደብ አልፈቅድም። ስርዓት አስይዙ። በቅዱሳኑ ላይ እንደዚህ አፉን እንዲከፍት የምንፈቅድ አይደለም። እኔ አላደምጥም ተቀምጬ። እንኳን ቅዱሳን የምትሳደብበት የተጻፈ ማንበብ ያስድብ ነው። እንደሱ ሚል የለማ። ራሷ አስነብበኝ የተጻፈ ራሷ አልዳነችም ብለሃል። ራሷ አልዳነች የሚል ጽሑፍ አሳየኝ እስኪ። አታሳየኝ። ገድልማ ራሷ እንዳልዳነችማ ይኸው መጽሐፉ ከሰይጣን ጋር ሄዳ ካወራች ከሰይጣን ጋር ያወራ ሁሉ አልዳንም። ከሰይጣን ጋር ያወራ አልዳንም ከሆነ ክርስቶስ ራሱ አልዳንም። ከሰይጣን ጋር ሲያወራ ስለነበረ ማለት ነው። መጽሐፍ ቅዱስ ራሱ ይናገራል። በአንተ እምነት ማለት ነው፣ በአንተ አነጋገር ይላል። አዎ ሰይጣን ጋር አንዳንድ ወደ ምድረ በዳ መንፈስ ወሰደው የሚል እዛ ላይ ድንጋይ ዳቦ አድርግ የሚለው መልስ እኮ ከሰይጣን ጋር የተነጋገሩት መልስ ነው አይደል? ስለዚህ በአንተ አነጋገር ከእሱ ጋር ያወራ አይድንም ካልህ ባለቤቱንም እንደዛ ልታደርገው ነው ማለት ነው። ሌሎቹም ቅዱሳን እነ ኢዮብ ሲፈተኑበት የኖር ኢዮብም አልዳንም፣ በአንተ ቤት የመጽሐፍ ቅዱሱ አካል የሆነው ማለት ነው። ስለዚህ
ቅዱሳኑን እንደፈለክ እንድትሳደብ እግዚአብሔርን አስዋሽታለች። ሰይጣንን አሁን አንተ ውሸታም እያልክ ያለ አንተ ነህ። በቅዱሳኑ ላይ እንደዚህ አይነት የማይገባ የተከበረ ይድናል። እስኪ ይንገሩኝ፣ ያችንን ብቻ ይንገሩኝ። የተከበረ ይድናል፣ ከእሱ የተከበረ ይድናል። አዎ ያልሰማን እንዲህ በመጽሐፍ ቅዱስ የቅዱሳኑ መቃብር ሙት እንዳስነሳ ምንድነው? አስነሳ እኮ አላልኩትም። የዘላለም ሕይወት ያገኛል። ይንገሩኝ ዝም ብለህ የዘላለም ሕይወት ያገኛል። እግዚአብሔር ካለ እንዴት አይቻልም? እንዴት ቅዱሳኑ በሰጣቸው ክብርና ጸጋ የሚድነው በመቃብር በመቀበር ነው። ይኸውልህ አንተ የምታወራው አሁን ከመጀመሪያው እስከ መጨረሻው ሀሳብ አሁን የምናገረው የመጨረሻ ሀሳብ ስለሆነ አድምጠኝ። እንደፈለግ ታወራለህ። ከዛ በኋላ ቅዱሳን ውስጥ ስትሳደብ ግን አልታገስም። ማስረጃ ይዘህ መናገር ትችላለህ። ይቅርታ ከተሳደብኩኝ አሁን የምጠይቀው አንተ ይቅርታውን አልቀበልም። ይህ ለዘመናት ብዙ ቀን ይቅርታ ብለህ የምታውቀው ግን ስታወራ ነው እንጂ ስታቆም ሰምቼ አላውቅም። ደጋግመህ ስለ ይቅርታ ስትናገር ሰማለሁ፣ ግን አንድን ቀን ስትመለስ አላይም። ይሄ እንደ ናቡከደነጾር ጠዋት አማኝ ምሽት ከሃዲ አይነት ድምፅ ነው ከአንተም ሲስተጋባብኝ የምሰማው። አንተ እንደምትለው የቅዱሳኑ ነገረ ቅዱሳን በአንተና በእኔ ልክ እንዲህ ነው ተብሎ ሊለካ የሚችል አይደለም። መንክር እግዚአብሔር የተባለለት ምስኪንም ለዛ ስለሆነ በቅዱሳኑ ላይ እግዚአብሔር የሚያደርገው ድንቅ ነው ብሎ ከመደነቅ ወጥቶ አንተ በፈለከው ሀሳብና ትርጉም ድንቅ አይደለም። ይሄ ድንቅ አይደለም። ይሄ ድንቅ አይደለም። ድንቅ የሆነ ውሸት ነው። አዳምጥ፣ ቆይ አዳምጥ። የሚያስዳምጥ ውሸት ነው። ሲሶ ግን እግዚአብሔር ቃል ላይ የተዋችንም እንዴት ነው ቅዱሳኑ የቅዱሳኑን ክብር በዚህ ልክ ማሰደብ ተገቢ እኮ አይደለም። ቢያወራ ማድረግ ይገባል። አሁን እኔ የመጨረሻ ቃል የምናገረው የመጨረሻ ድምፄ ምንድን ነው? ከዚህ በኋላ በእንደዚህ አይነት ቅዱስ አንዱን ቅዱስ ስትናገር መስማት ፍጹም ልታገስ አልችልም። አንዱን ቅዱስ ምክንያቱም ያከበራቸው እግዚአብሔር ስለ እኔ ቅዱስ ሚሉትን በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ለአንተማ ስማ፣ ለአንተማ ቅዱስ የሚባለው 12 እውነት ነው ብሎ የሚቀበሉት ለአንተ ቅዱስ የሚባለው መጽሐፍ ቅዱስ የሚያሳምኑ ሰዎች ብቻ ናቸው። አይደለም። እሱ የቤተክርስቲያን መሪ ኖት። እንዴት ሰው ተቀብሮ ይድናል ብለው ሲባል ይሄን እንኳ እስኪ ተወው ይላሉ እንጂ እንዴት ምዕመነ ላይ ሆኖ እየሰማው ተቀብሮ ይድናል ብለው ይላሉ? መጽሐፍ ቅዱስ ሰው መጽሐፍ ቅዱስ ነው ራሱ የሚነግረን እኮ መጽሐፍ ቅዱስ ነው ራሱ የሚያስረዳን። መጽሐፍ ቅዱሱ በመጽሐፍ ቅዱስ ውስጥ የቅዱሱ አጽም ባረፈበት ሂዶ የተቀበረ ሰው ተነስቶ ህዟል ብሎ የነገረን እኮ መጽሐፍ ቅዱስ ነው። ምናለው በፕሮቴስታንት እምነት ውስጥ አዳምጥ፣ ቆይ። በፕሮቴስታንት የእናንተ አስተምህሮ ምንድን ነው የምታምኑት? የእናንተ ቅዱሳን መጽሐፍ ቅዱስ ላይ ብቻ የተጻፉት ናቸው። የእኛ ቅዱሳን ደግሞ መጽሐፍ ቅዱስ ላይ የተጻፉ በዘመኑ የነበሩት ቅዱስ ናቸው እንጂ ከነሱ ቅዱሳን ደግሞ መጽሐፍ ቅዱስ ላይ የወሰነ በጥራዝ እንደ አለ ይህ አሁን አንድ ተማሪ እያስተማር 7 ተማሪ ሲመጣ 7 8 ሲመጣ 8 እንደምትለው መጽሐፍ ቅዱስ ላይ አንድ ቅዱስ ስናገኝ እየወሰነ ደግሞ በዚህ በዮሐንስ ራእይ እየገለበጥነ ዛሬ አንድ ቅዱስ ሆኗል። ደግሞ አሁን ሲመጣ ደግሞ ይበዛው እየጨመረ ወረቀት መጽሐፍ ቅዱስ እንደዛ ተራራ ነው ያከራቸው። ሁለታችሁ ሚውት አድርጉትና ሳይሆን ዝም ብላለሁ እንኳን ይወጣል ሲሶን አንተ መልዕክት ምሰጠው ምንድን ነው? እንደዚህ አይነት ቅዱሳንን የሚሳደብ አካል ስርዓት አንድ መምህርዬ 3 ደቂቃ ማጠቃለያ ስጡና ኦልሬዲ ግዴታ ያው መስማማት የለባችሁ ብዬ አስባለሁ። የተለያየ ቤት እምነት ላይ ነው ያላችሁት። ቦርናጌን በተነሳው ርዕሰ ጉዳይ ላይ 3 ደቂቃ ሀሳብ ትሰጣለህ። ከዛ መምህር ኤፍሬም ማጠቃለያ 3 ደቂቃ ይሰጣሉ። ከዛ ሌላ ፍቅር ለምሳሌ አለ ጥያቄ ካሉ የሚመልስለት ሌላ ወንድሞች ካሉ ከእሱ ጋር ትቀጥላላችሁ። ግን አሁን ቦርናጌን 3 ደቂቃ ከዛ መምህር ኤፍሬም 3 ደቂቃ ማጠቃለያ ይሰጣሉ። ቦርናጌን ቀጥል። እሺ እኔም እፈልጋለሁ እኔም 3 ደቂቃ እፈልጋለሁ። እሺ እንግዲህ 3 ደቂቃ ከተሰጠኝ ያዝልኝ ሲሶና 3 ደቂቃዋን በአግባቡ ልጠቀም። የመጀመሪያው አንዱ እንትን ምለው የማንም ስም አያድንም፣ መዳን በሌላ በማንም የለም፣ ከሰማይ የተሰጠ ሌላ ስምም የለም፣ የክርስቶስ ስምራን ስም በመጥራት አይዳንም፣ የሚያድንም
አይደለም፣ ውሸት ነው። ምክንያቱም መጽሐፍ ቅዱስ ሌላ የለም ዘኦንሊ ነው የሚለው። ከሰማይ የተሰጠ ስም እሱ ነው። የእሷን ስም ጠርቼ እድናለሁ ብሎ የሚል ይሄ ማደንዘዣ ትምህርት ነው። ሐሰተኛ በወንጌል ላይ የተሰራ ደባ ነው ብዬ እለዋለሁ። ሌላኛው ይሄ ገድል ሐሰተኛ ገድል ነው፣ እግዚአብሔርን ያስዋሻል። ሁለተኛው ሰይጣንን ለመማለድ ያለች ሴት ናት። ይህች ሴት እኔ ቅዱስ አይደለችም ቅዱስ ናት በሚለው ሳይሆን በገድሏ ላይ ያለው ሐሳብ የእግዚአብሔርን እውነተኝነት የሚያጎድፍ እግዚአብሔር የረገመውን እሷ የምትመርቅ ሴት ናት። ምክንያቱም እዚህ ላይ ይቅርታ አቅርብለት ብላ ምልጃ አቅርባለች ይላል ቁጥር 36 ላይ። ቅድም ወንድሜ ዳዊት ሲያወራ ይቅርታ ተጠይቋን ብሎ ያለው 36 ቁጥር ላይ ነው ያለው። ምንድን ነው? በዚህን ጊዜ አቤቱ ፈጣሪ የፈቃድ ቢሆን የአዳም ልጆችን ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅርታ ትለው ዘንድ ይቅርታ ወይም ተምረው ዘንድ እለምናለሁ ብላ ምልጃ አቅርባለች። ይሄ መጽሐፍ ቅዱስን ያወቀ ሰው ጠላትህ ነው ተብሎ የተነገረውን ከጠላታችሁ ከዲያብሎስ አሰራር እንድንወጣ እግዚአብሔር በልጁ በኢየሱስ ክርስቶስ የከፈለውን ዋጋ የሚያረክስ ትምህርት ነው። ሌላኛው ከዚሁ ላይ ሰው ከሲኦል ከገባ በኋላ ይወጣል ብሎ ማለት ሰው አሁን በሕይወት እያለ በወንጌል ድኖ እንዳይሞት ለማድረግ የታሰበ ሴራ ነው። ይሄ ስውር እጅ ያለው ዲያብሎስ ያጻፈው መጽሐፍ ነው። ሰው ከሞትኩኝ በኋላ በእንተና ዝክርና አሻሮ ቆሎ ቆልቼ ጠላና አረቄ አቅርቤ እድናለሁ ብሎ ዛሬ ሳይቆሞ ንስሐ ሳይገባ ከሞተ በኋላ ከሲኦል እወጣለሁ ብሎ ተስፋ እንዲያደርግ ስሟን የመጥራትና በእሷ እንዲቀበሩ የማድረግ አባዜ ነው። እንዲሁም ወደ መጨረሻው ሲናገር በጣም አስቀያሚ ትምህርት ያለበት ነው። ስለዚህ ይህን እውነት መናገር ያለብን በመጽሐፍ ቅዱስ ነው ነገር የሚለካው። ቦርናጌን ጨርሳል። ዲያቆን ኤፍሬም አሁን ቦርናጌ የሚታር ዲያቆን ኤፍሬም መቀጠል ይችላሉ። ይቅርታ መምህር ኤፍሬም ማለት በጣም ይቅርታ ነው። አይ ሌላ ሰው ካለ ድንገት ያላየሁት የገባ ካለ እየሮዝ እንዳልኩ። እሺ ዳዊት 3 ደቂቃን ይጠቀምና ቀጥሎ እርሶ እንትን ይላሉ። እሺ መልካም። እሺ ይቅርታ። እሺ በድጋሚ እንግዲህ አነበዋለሁ ትንሽ ቀደም ብዬ፣ ምክንያቱም አንዳንድ ጊዜ ለጥያቄ ይመጣል መልስ ግን ሲሰጥ አልቀበልም ማለት በጣም ከባድ ነገር ነው እና 3 ጊዜ ሳጥናኤል ሳጥናኤል ብላ ጠራቸው። እሱም በጥንተ ማዕረጌ ወዘንተ ሰምዐ ይህንን ሰማ ወጥህረ ከመ አንበሳ እንደ አንበሳ ጮኸ ወነደ ልቡ ልቡ ተቃጠለ ከመ እሳት እንደ እሳት ተቃጠለ ወፈቀደ ከመ ያጠን ይመስለኝ። ከዛ በኋላ አሜን ሳጥናኤል ብሎ የሚጠራኝ ማን ነው? ከእግዚአብሔር ጋር አይደለችም። አሁን ክርስቶስ ሰምራ ሳጥናኤል ጋር ነች ማለት ነው። ሳጥናኤል ብሎ የሚጠራኝ ማን ነው? በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ። እናታችንም ኧረ እኔ ክርስቶስ ሰምራ ነኝ አለችው። አነ ይእቲ ክርስቶስ ሰምራ፣ እኔ ክርስቶስ ሰምራ ነኝ አለችው። ወይቤለኒ በይነ ምንት መጻእኪ ኀቤየ፣ በምን ምክንያት ወደ እኔ መጣሽ? ና ውጣ ከጌታ ላስታርቅህ መጥቻለሁ አለችው። በግልጽ ቋንቋ ነው የተጻፈው። በግልጽ ቋንቋ ነው የተጻፈው እና አንዳንድ ጊዜ ለዚህ ነው የእውነት ሲሪየስ ጥያቄ ከሆነ ለመረዳት የሚፈልግ ሰው ካለ መወያየት ይቻላል። በቅንነት ለሚጠይቅ ማለት ነው። እኔ በነገራችን ላይ በጣም አሁን ለምሳሌ እኔ ታምረ ማርያም ላይ ነው የምንሰራው። 3 ዓመት በላይ ይኸው ታምረ ማርያም ላይ ነኝ። እስካሁን አልጨረስኩትም እና እያንዳንዱ ነገር
በየትኛው ብራና መጽሐፍ ምን ይላል፣ ጥንቱ ጽሑፍ ምን ይላል፣ ግዕዙን ማየት ያስፈልጋል። አንዳንዱ ከአረብኛ የመጡ ነገሮች አሉ፣ እሱን ማየት ያስፈልጋል። ብዙ ሪሰርች የሚጠይቁ ጥያቄ ናቸው እና አንድ ጥያቄ ያለማጋነን 1 ወር 2 ወር 3 ወር ሊፈጅ ይችላል ሪሰርች አድርጎ መልስ እስከ ማግኘት ድረስ እና እንደው ዝም ብዬ እየተነሳው ልሳደብ ካልሆነ በስተቀረ እውነትን ፍለጋ ለሚፈልግ ሰው ይኸው መልሶ አለ። ያለችው ምንድን ላስታርቅ መጥቻለሁ ነው የሚለው ቃል በቃል እንደዚህ ነው የሚለው ሀሳቡን ማለት ከፈለግ ነው። ሁለተኛ ነገር ደግሞ የክርስቶስ ሳምራን ስም ጠርቶ ክርስቶስን ሳይጠሩ መዳን ይችላል። የት አለ መጽሐፉ? እኮ ማስረጃ ብለናል። ማስረጃ ግን ልናገኝ አንችልም። እንደውም ቤተክርስቲያን የተቀበረ ሰው ቤተክርስቲያን የተቀበረ ሰው ክርስቶስ ስምን ሳይጠራ ቤተክርስቲያን ውስጥ ሊኖር ይችላል እንዴ? ሊቀበር ይችላል እንዴ? ክርስቶስ ሰምራ ቤተክርስቲያን ቢሄድ ታቦቱ የእሷ መታሰቢያ ነው እንጂ ታቦቱ የክርስቶስ አይደለ እንዴ? አሐዱ አብ ቅዱስ ብሎ ሲቀደስ የሚል አስተምሮ የለም የትም ቦታ ማለት ነው። እና ዝም ብሎ እንደዚህ ሰውን ለማስፈራራት ቃሉን መምህር ኤፍሬም አሁን 3 ደቂቃውን ወስዶ ማጠቃለያ መስጠት ይችላሉ። አመሰግናለሁ። የእኔ ማጠቃለያ ሀሳብ ምንድን ነው? በመጀመሪያ ቦርናጌ የሚሆን ማንኛውም አይነት በፕሮቴስታንቱ ዓለም ጥያቄ የምታነሱ እህቶች፣ ወንድሞች የማታውቁትን ጥያቄ ለማወቅ ከሆነ የምንነግራችሁን አሜን ብሎ መቀበል ነው። ምክንያቱም ስለማታውቁት ያንን የምንሰጣችሁን መልስ መረዳት ይጠይቃል። አይ ይህ መልሱ እንዲህ አይደለም ከተባለ መልሱ እናንተ ጋር አለ ማለት ነው። መልሱን ካወቃችሁ ጥያቄ አድርጎ ማምጣት ለምን አስፈለገ? ይህ አካሄድ ነው ብዬ አላምንም። አንዱ እሱ ነው። ሁለተኛው የኦርቶዶክስ አስተምህሮ ያልሆነን አስተምህሮ ቤተክርስቲያን የምትለውን እንደማትል ማትለውን እንደምትል አድርጎ በአደባባይ መግለጽ ትልቅ ክደት እብደትም ጭምር ነው። ለምን ከተባለ ለምሳሌ በክርስቶስ የማያምን ሰው ይድናል ብላ ቤተክርስቲያን አታስተምርም። ዲያቆን ዳዊት ተናግሮታል። እኔም አጽንቼ በአጽንኦት እናገረዋለሁ። በጥምቀት ጊዜ የሚጠመቀው በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈስ ልክሙ ለተጠመቅሙ ክርስቶስ ካለበስክሙ በተባለው በገላትያ ምዕራፍ 3 ቁጥር 27 ላይ ባለው ሕግ የተጠመቃችሁ ክርስቶስ ለብሳችሁታል በሚለው ክርስቶስን ልብስ አድርጋ ካለበሰች በኋላ በኑሮ ውጣ ውረድ በኑሮው ድክመት ለሚገጥመው ችግርና ፈተና በዚያ መካከል ደግሞ በቅዱሳኑ ረድኤት በረከት በእነርሱ ትምህርት በእነርሱ ጸጋ በእነርሱ በተሰጣቸው ማገኝ እንጂ ብሎ አስተምህሮ የሚቀጥል ትውልድ ካለን ትክክል አይደለም። የቤተ ክርስቲያን አስተምህሯል እሱ አይደለም። አንዱ እሱ ነው። አሁን ግን ሲነገር በክርስቶስ ሰምራ ካመነ በማንም ባያምን ምንም ችግር የለውም እንደተባለ አድርጎ መናገር ነውር ነው ማለት ነው። ሌላው በገድላትና በታምራት ላይ ያሉ ተአምር የሚባሉ የሚደነቁ ነገሮችን አምጦ ስለይ ማብራሪያ አምጦ ስጡባቸው ብሎ መናገር ምጅምር እንዲሁም እኛ እግዚአብሔር በሚያውቅ የኦርቶዶክስ መምህራን በጣም ከሚያስደንቃቸው አንዱ በክርስቶስ የማይግባባን ሰው ነገረ ቅዱሳን ሲያነሳ ሁሉ እሺ ብለን እናወራለን እንጂ እኮ መጀመር ክርስቶስ ላይ ንግባባ ብለን ወደ ክርስቶስ ብንሄድ የሚያሳፍረው የእናንተ ሆኖ የኛው ነው። አንድ አምላክ ብላችሁ ታምናላችሁ፣ አዙራችሁ ያኑን አምላክ ደግሞ ማላጅ ታደርጋላችሁ። እኛ አንድ አምላክ ብለን እናምናለን፣ የምናመልከው ይፈርዳል እንጂ ያማልድን ብለን እንከተላለን ማለት ነው። ምንኖርበት ህይወት እንደሱ ስለሆነ፣ ስለዚህ ደቂቃዬን ጨርሻለሁ። ጥያቄ ስትጠይቁ መልስ ሲሰጣችሁ ለመረዳት ቢሆን መልካም ነው። መልስ ለመስጠት ብቻ ማድመጥ ተገቢ አይደለም። ለመረዳት ሁሉ ለማድመጥ ሞክሩ። አመሰግናለሁ።
ኦኬ መምህር ኤፍሬም ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልን። ፍቅር የምትለው ነገር አለ? ጥያቄ ድንገት አንተም ስላለ ገስት ላይ የተወሰነ ደቂቃ ለአንተም ልስጥህ። ያ ቴንክ ዩ ሲሶ። እኔ እንኳን ያው ብዙ አላደክማችሁም፣ ግን 3 ጥያቄዎች አሉኝ። እግረ መንገዳችሁን በዚሁ የተነሱ ሀሳቦች ስለሆኑ ዝም ብዬ ውስጤ ጥያቄ ስለፈጠረብኝ ነው። አንደኛው ጥያቄ ምንድን ነው? ወይ መምህር ወይ መምህር ይህንን ይመልሱልኛል። ዳዊትም ስላለ ከሁለት አንዳችሁ እና አንደኛው ጥያቄ ይጠይቅና ቆይ አንዴ ዲያቆን ዳዊት ወይም መምህር ኤፍሬም ይጠይቅ በሚሉ ከሆነ ከምን ቤተ እምነት ነው? ወንጌል አማኝ ነው። ወንጌል አማኝ። ኦኬ ይቻላል። እሺ ጠይቅ። እሺ ቴንክ ዩ መምህርዬ። እሺ አንደኛው ጥያቄ ምንድን ነው? ይሄ ጽሁፍ እኔ ያን ያህል ብዙም አላውቀውም፣ ግን እንደው እዚሁ አሁን ሲሶ ጋር ገብቼ ስላየሁት ያው በዚሁ አጋጣሚ እንዲመልሱልኝ ብዬ ነው። እና ኢንስፓየርድ ነው ወይ አሁን ይሄ እስትንፋሰ መለኮት ያለበት ነው ወይ ብላችሁ ታስባላችሁ? አንደኛ ጥያቄ እሱ ነው። ስልክ ገብቶብኝ ስላላደመጡ ዳዊት ሰምተሃል አይደል? የአሁኗን ጥያቄ አንዱን አልሰማሁም። ቀደመውን ይሄ የመጀመሪያው ጥያቄ መሰለኝ። የመጀመሪያው ጥያቄ ነው ይሄ። እሱንም ያሰሙ ይሄ ጽሁፍ ኢንስፓየርድ ነው ወይ ወይንም ደግሞ እስትንፋሰ መለኮት ያለበት ነው ወይ የሚለው ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ምንድን ነው? ይሄ ታሪክ አሁን የተነበበው ታሪክ ልክ እንደ ፓራብል ነው የምንወስደው ወይ ላይክ ኢየሱስ ክርስቶስ አሁን ሲጠቀማቸው የነበሩ አይነት ፓራብሎች አሉ በምሳሌ የሚነገሩ፣ ወይንስ ሪሊ ሀፕን ያደረገ ስቶሪ ነው ብለን ነው ወይ የምንወስደው? ይሄ ሁለተኛው ጥያቄ ነው። የመጨረሻው ጥያቄ ቅድም ዲያቆን ዳዊት አይ ቲንክ ኦልደር የሆነ ማኑስክሪፕት ነው መሰለኝ አውጥተህ ስታነብ የነበረው እና ጥያቄ የፈጠረብኝ ነገር ያው ሁለቱም መጽሐፍ ያው በእናንተ ቤተክርስቲያን ያለ ስለሆነ አንተ ያነበብከው ነው ልክ ወይንስ አሁን ይሄ የተጻፈው ላይ ችግር አለ ማለት ነው የሚለውን ነገር ሁለቱንም ማስማማት ያለብህ አንተ ይመስለኛል። እና ልጁ ያነበበው የተወሰነ የቃል ዲፍረንስ አለው እና ከሁለት አንዱ በትክክል ያልተጻፈ አለ ማለት ነው። ስለዚህ አይዘር አንተ ያነበብከው ነው ትክክል ወይ ደግሞ ይሄ ኋላ ላይ የመጣው በትርጉም ዲፍረንስ ያለው ስለሆነ የትኛው ነው ትክክል? ያ ሁለቱም እናንተ እጅ ላይ ያለ ስለሆነ ያንን የማስማማት ስራ በአንተ ሳይድ ስለሆነ ያለው የሚለውን እዚሁ ስታነብ ጥያቄ ስለፈጠረብኝ ነው። አመሰግናለሁ። ቴንኪው። ከይቅርታ ጋር ፍቅር ማንን ነው አንተ ስትል የነበረው? ፍቅር ፍቅር አልሰማም። መምህር ዲያቆን እሰማለሁ አለ። አይ ለዳዊት ነው ጥያቄ ነው የሚያቀርበው እና ምንድነው እኮ አይ ሲጀምር በእኛ ቤት ክብር አለው። ፍቅር ምን አለ መሰለ ክብር ቤተ ክርስቲያን የሰጠቻቸውን ክህነትን እየጠራን ዲያቆን ዳዊትን ዲያቆን ዳዊት እያልን ነው የምንጠራቸው። መምህር ኤፍሬምን ደግሞ መምህር ኤፍሬም ብለን ነው የምንጠራቸው እና አንተ ለሚለው ነጠላ ስለሆነ ቤተክርስቲያን የሰጠቻቸውን ክብር እየጠራህ ነው መናገር ያለብህ። ማክበር መጀመር መቻል ስላለብህ ማለት ነው። ይቀጥሉ ዲያቆን። ተሜ አይ ዲያቆን ዳዊት ብዬ ነው እኮ ያልኩት። እኔና ዲያቆን ዳዊት እንተዋወቃለን፣ ችግር የለም። ዲስሪስፔክት እንደማላደርገው ያውቃል። ያው እኔም እመሰክራለሁ ፍቅር ጥሩ ከጥሩዎቹ ወገን ነው ብዬ። ዲያቆን እሰማለሁ። ዲያቆን ዳዊት ይሰማል? ትሰማለህ? ተሜ ካለ ተመስገን። ኦኬ ወደ መልሱ ሊሄድ መሰለኝ። የመጀመሪያውና የመጨረሻው ጥያቄ አክቹዋሊ የሚገናኙ ስለሆነ አንድ ላይ መልሰዋለሁ። I don't really know what people mean by inspired. I know what they want to say.
ምክንያቱም ጀነራል ስቴትመንት አለው ማለት ነው። አሁን አንዳንድ ጊዜ በቃ I feel like the Holy Spirit is moving me ብዬ መጽሐፍ እችላለሁ። does that mean the book is inspired? or what do we mean by inspired የሚል ጥያቄ አለኝ እና if we mean like inspired in the sense of the Bible አሳሳቴ ናቸው ወይ ከሆነ አይደሉም። አዋልድ መጽሐፍት የምንላቸውም ለዚህ ነው። የመጽሐፍ ቅዱስ ልጆች ናቸው እንጂ መጽሐፍ ቅዱስን ሊወክሉ በመጽሐፍ ቅዱስ ደረጃ ላይ አዋልድ መጽሐፍትን ልናወራ አንችልም። ከዚህ ጋር ተያይዞ ሶስተኛው ጥያቄ ለምንድን ነው አብሮ ሄዳል የምለው የፊሎሎጂስት ጥያቄ ይጠይቃል። ለዚህ ነው ስርዋጽ ሊገባበት ይችላል እና ይህንን ደግሞ እንዴት ነው መልስ የምናገኝለት? ኢትስ አ ሪል ሪሰርች ላይክ ሪሰርች መደረግ አለበት፣ መታየት አለበት፣ ምሁራን ማየት አለበት የምለው ለዚህ ነው። ግን መፍረጅም ይከብዳል ማለት ነው። አንድ ነገር ቋሚ አድርጎ ይሄ ነገር ስህተት ነው ለማለት በጣም አሚዳት ሜጀር ክሌም እና ጥንቃቄ ያስፈልጓል የምለው ለዛ ነው። እና አንደኛውን እና ሶስተኛውን የምመልሰው በዚህ መንገድ ነው። ሁለተኛው ጥያቄ በአጭሩ ስመልሰው ምንድን ነው መምህር ኤፍሬምም ከተሳሳትኩ ሊያርሙኝ ይችላሉ። ገድላት እውነተኛ ታሪክ አለው። እንትን ሊያነጋግር ይችላል እና የተለያዩ መምህራን የተለያየ እይታ ሊኖራቸው ይችላል። ፐርሰናል እይታው ነው። እኛ ግን ገድላት ዋናው የተጻፈበት ፐርፐሱ ለምሳሌ የተአምር ፐርፐስ አለ፣ የገድላት ፐርፐስ አለ፣ የድርሳናት ፐርፐስ አለ። የገድላት ፐርፐሱ ምንድን ነው? የዛ ሰውን ተጋድሎ ማሳየት ነው እንጂ ለዚህ ነው ቀድምም ፕሬስ ያደረኩት የገድላት ዋናው ሀሳብ ትምህርተ ሃይማኖትን ሊያስተምርህ አይደለም። ቁጭ ብሎ ዳስናተ ፐርፐስ የገድል ፐርፐስ ሚስጥረ ስላሴን ሊያስተምርህ አይደለም፣ ወይ ወንጌልን ቁጭ ብሎ ሊያስተምርህ ሳይሆን ወንጌልን ሊያሳይህ ነው። ወንጌልን የኖሩት ሰዎች ሊያሳዩ ነው። ክርስቶስ ሰምራ እንዴት ለማስታረቅ የሄደችበት ጫፍ ድረስን ሊያሳይህ ነው እዛ ጋር ገድሎ የተጻፈ ማለት ነው እንጂ እንትን ትምህርተ ሃይማኖትን ሚስጥረ ስጋዌን፣ ሚስጥረ ስላሴን፣ ሚስጥረ ጥምቀትን ሊያስተምርህ በትን መንገድ የተለያዩ መምህራን በተለያየ ቦታ ሊገልጹት ይችላሉ። ያ እንግዲህ ሞር ጥናት ያስፈልጋል። ይህንን ሁሉ መለየት ያስፈልጋል። የትኞቹ ናቸው ምን የሚባለው እንዳልኩ ሞር ጥናት ሊያስፈልግ ይችላል። ሞር ጥያቄ ሊጠየቅ ይችላል። ግን በጣም ጥሩ ጥያቄ ነው እላለሁ። ምናልባት የጎደለ ካለ መምህር ኤፍሬም እዚህ ላይ ይጨምራሉ። ጨረሳችሁ? ምናልባት የጎደለ ካለ መምህር በምን ዙሪያ ምን የሚለው ላይ እኔ ባልኩት ላይ እንትን ከሰሙት ምናልባት ገድላትን በተመለከተ ያለፈው ገድልና ይሄኛው ገድል ግጭት አለው ወይ? ግጭት የለውም። ምናልባት ግን አንዳንድ ይሄ ፕሪንት የሚያደርገው መጻሕፍትን ለትውልድ እንዲደርስ የሚያደርገው ድርጅት በተለይ ከሃይማኖት የወጣ ድርጅት ከሆነ መጻሕፍትን በማጣመም የሚጠቀሙ አንዳንድ ግለሰቦች ስላሉ ስርዋጽ እንኳንስ ይቅርና በገድላቱ እስትንፋሰ እግዚአብሔር በሆነው በመጽሐፍ ቅዱስ ውስጥ እንኳን ደጋግመው አስገብተውበት አግኝተን እናውቃለን። ምሳሌ መጽሐፍ ቅዱሱ ላይ ራሱ ለዘመናት አሁን
ለዘመናት በመጽሐፍ ቅዱስ ላይ ራሱ ስንት ፊደላትን እየቀያየሩ አንዴ ለ ሲያደርጓት እዛ እያለ ባለት ያ እንትኑ ሲናገር ነበር። እና ምንድን ነው የመጽሐፍ ቅዱስ ድርጅቱ ራሱ ልዩ ጥንቃቄ የሚያስፈልገው የመጽሐፍ ቅዱስ ማህበር እሱ ላይ ራሱ ስህተት እየተፈጠረ አግኝተን እናውቃለን ነው። ስለዚህ ገድላትን ጽሑፍ በሚመለከት እግዚአብሔር በሚያውቅ በሰከነ አእምሮ በደንብ ብናወራ እኮ የእኛ ቤተክርስቲያን ራሱ በዚህ ዓመት ጉባኤ ኒቅያ በሚባለው ጉባኤ ተሰብስበን ካደረግነው ውይይት አንዱ ስርዓት እያገቡ ገድላትን በማይገባ ስርዓት ከሚያጣምሟቸው ትውልዶች መጠበቅ መቻል አለብን። ቀድሞ የገባ የተሳሳተ ሀሳብ ካለ በመጽሐፍ ቅዱስ ተመዝኖ ተመርምሮ የማይጠቅም ከሆነ ሀሳቡ በትክክል መጽሐፉ የማይለውን ከብራናው ጋር ከጥንቱ መጽሐፍ ጋር አመሳክረን የማይስማማ ከሆነ ተቆርጦ መውጣት አለበት እስከ ማለት ድረስ ጥሩ ውይይት ከተደረገበት አንዱ የገድላት ጉዳይ ነው። እና ምን ልል ፈልጌ ነው፣ ገድላትን በተመለከተ ስህተት ያለበት ከሆነ ልክ አለመሆኑ ተነግሮ እንዲስተካከል ይደረጋል። ነገር ግን ይህን ለማድረግ ደግሞ ቋሚ ይዘቱን ለምሳሌ 10 ገድላትን ለማረም ጥረት ቢደረግ እንኳን የክርስቶስ ሰምራ ገድል ሰይጣንን ልታስታርቀው ሂዳ ከፈጣሪ ጋር ላስታርቅ መጥቻለሁ ያለችው ድምፅ ግን ከጥንታውያን መጻሕፍት ሲዋረድ የመጣ ነው። በዚህ ደግሞ የምናየው የእግዚአብሔር መሐሪነት። እግዚአብሔር መሐሪ ነው አይደል የምንለው? መሐሪው እግዚአብሔር አሁን ሰይጣንን ይቅር ቢል ምን ይገርማል? አሁን መሐሪ ነው የምንለው አይደል? ይቅር ቢለው ግን ምን ይገርማል? ማለት ሰይጣን ይቅር እንዳይባል ለሰይጣኒን ያክል ጥርቅና መቆምስ ከምን የመጣ ሀሳብ ነው? አንደኛ ይቅር አላለውም፣ እግዚአብሔር ይቅር አላለውም፣ ወደ መቅደሱ አላስገባውም፣ ይቅርታ አድርጎ በነበረ ክብሩም አልመለሰውም፣ በሊቀ መላክነቱም አላስቀመጠውም። ግን ቢያስቀምጠው ለምን አደረግከው ብሎ ሰው ሊከሰው ነው? እንዴት ነው ማለት ሀሳቡ እንዲያልገባኝ። የማይከሰስ እግዚአብሔር ነው አይደል? የማይከሰስ አምላክ ነው። የማይከሰሰውን አምላክ ማን ሊከሰው ነው? ወኩሎ በጥበብ ገበርከ የተባለ ጌታ እሱ ነው። ባስወጣ ያስገባው ምን ይገርማል? ኑሮ እኮ ሁለት ሰይጣንና ሰው እኮ ተመሳሳይ በደል ላይ በደለ። ሰውም አምላክ ሊሆን ነው ዕፀ በለስን የበላ፣ ሰይጣንም አምላክ ሊሆን ብሎ ነው መላክነትን የጣላ። አምላክነትን ሲፈልግ ነው አይደል? ተመሳሳይ በደል በድለን እሱም እኛም ተባረን 5500 ዘመን ኖረናል። እኛን ባስገባበት ስልጣኑ ሰይጣን እሱ ለነበረበት ክብሩ ይመልሰው ዘንድ አይችልምን? ሰይጣን እኮ የሰው ልጆችን ሊቀጣ የተፈጠረ ፍጥረት ሳይሆን የመጀመሪያ ወንጀለኛ ሆኖ የእስር ቤት ነዋሪ ሆኖ የተዘጋበት ወንጀለኛ ነው። አንድ ቀድሞ የታሰረ እስር ቤቱ እንደተዘጋጀ ቀድሞ የሆነ ሰው ቢታሰር እዚያ እስር ቤት ውስጥ ያለው አካል ከሱ ቀጥለው ለሚመጡት ሰዎች እስር ቤቱን ስለሚያውቀው አስተባባሪ ቢሆን የእስር ቤቱ ባለቤት አይባልም። የእስር ቤቱ ባለቤት እስር ቤቱን ያመረተው መንግስት ነው። እሱ ታሳሪ ነው። ግን ያሰረው አካል ቢያስወጣው ለምን አስወጣው ብሎ ማን ይከሰዋል? ተመሳሳይ በደል በደልን ሰው ንስሐ ስለገባ ወጣ፣ ዲያብሎስ ደግሞ በክፋቱ ስለጸና ወድቆ ቀረ ማለት ነው። ሀሳቡ እንደዛ ነው። አሁን በዚህ ሀሳብ ውስጥ የምናየው የክርስቶስን መሐሪነት ነው። የእግዚአብሔርን መሐሪነቱ ማየት ያቅተናል። እንዴት ለምንድን ነው እንዴት ይቅር ሊለው ቻለ የሚለው ጥያቄ ውስጥ ከመሄድ ይልቅ መሐሪ ነው የሚለው መሐሪነቱ አልታየን ያለ ለምንድን ነው? ቸር ስለሆነ መሐሪ ስለሆነ እንደ መሐሪነቱ ሊመራው አሰበ ነው። አንዱ እሱ ነው። ወደ ሌላኛው ስንመጣ እንደ መሐሪነቱ ሊመራው አሰበ። ለቅዱሳኑ ደግሞ የማይታረቀውን የማይፈለገውን ሰይጣንን እንኳን ያስታረቁ ዘንድ ስልጣን እንደሰጣቸው እስከዚያ ድረስ ምንም በስልጣኑ ገደብ የሌለበት መሆኑን ማየት ነው። ሶስተኛው የሰይጣንን ጨካኝነት ሂዳ እንኳን ልታስታረቀው ስትል ከምታስታረቀው ጋር የተጣላ ከወዳጁ ጋር እንኳን የተጣላ የገጠመ ለምን መጣሽብኝ ብሎ የጮኸ ፍቅርን የማይወድ መሆኑን የምንማርበት ምስጢር ነው ማለት ነው። ይህን ነው ልናየው የምንችለው እንጂ አሁን በዚህ ውስጥ የትኛው መጽሐፍ ነው ስህተተኛ፣ የትኛው ነው ልክ? መጽሐፉ አሁን የሚጻፉ መጽሐፍቶች እንደዚህ አይነት ስርዓት ስለሚገባባቸው ሊታዩ ይገባል። ከዛ ውጭ ምንድን ነው የተነሳው ሌላው ጥያቄ ይሄ እንትንን በተመለከተ መጽሐፍት እነዚህ አዋልድ የሚባሉት ፋክት ናቸው ወይ? ሪል የተደረገ ነው ወይ ነው ወይስ ወልደ እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው በስጋ ወራቱ እንደተናገረው በምሳሌ የተናገራቸው ናቸው ወይ? በምሳሌ የተጻፉ ናቸው ወይ? አዎ ምሳሌያውያን የሆኑ ገድላት አሉ፣ አማናውያን የሆኑ ገድላት አሉ። እነሱ ምሳሌውን እንደ ምሳሌ አማናዊውን እንደ አማናዊነቱን ተረጉማል። ሀሳቡ ልክ ነው። ዲያቆን ዳዊት ቃለ ሕይወት ያሰማልን። ወንድማችን ስለ አጠያየቅ ስለ ትህትና እናከብራለን። ሌላም ቀን እንማማራለን። ከዛ ውጭ ግን እኛ ቅዱሳንን
እንደ ዓይናችን ብሌን አድርገን የምናመልካቸው የምንከተላቸው የምንሰግድላቸው በእነሱ አምልኮት ጸንተን ሁለት እግዚአብሔር ሶስት እግዚአብሔር ብለን የምናመልክ አይደለንም። እኛ ምልጃቸውን ብቻ የምንቀበልን የምናመልከው ወልድ ዋሕድ ብለን አንዱን እግዚአብሔር ብቻ ወልድ ዋሕድ ብለን የምናመልከው በሱ ካመን በኋላ እሱ ያከበራቸውን ቅዱሳን እናከብራለን። ሀሳቡ ይሄ ነው። ግን ዝም ብሎ ከክርስቶስ ነጥቆ ወስዶኛል ቅዱሳን ላይ ብቻ የተንጠለጠላችሁ ናችሁ ብሎ ማሰብ ግን ይህ ተገቢ አይደለም ነው። እናመሰግናለን ነው ወንድም ሲስ ቤትህን ከፍተህ እንድንወያይ ስላደረከን። የሚሳደቡ ሰዎችን ግን በተለይ እግዚአብሔር የሚያውቅ እኔ በምቀመጥበት መድረክ እኔ ቅዱሳን ላይ የስድብ ቃል የሚናገር ማንንም መታገስ አልችልም። ማንንም ማለት ነው። በጭራሽ መወያየት ይቻላል፣ ጥቅስ ማንሳት ይቻላል፣ እንደ ቀድሞ መጻሕፍትን መክፈት ይቻላል። ስድብ ግን ሂዶ መሳደብ ግን እሷን አልዳነችም ይላል። ከዛ ደግሞ እንዲህ መጽሐፍ ስላነበብኩ ነው ይለናል። እስኪ መጽሐፍ ካለው አልዳነች የሚል አሳየን ስንለው የለም እንደዛ የሚል ሀሳብ በክርስቶስ ሳያምን በክርስቶስ ሰምራ አምኖ ይድናል የሚል ማስተምህሮ የለንም። እውነቱን እውነት ሐሰቱን ሐሰት ማለት ከመጽሐፍ ቅዱስ የተማርነው ስለሆነ እሱን ይዘን ብንቀጥል ድንቅ ነው። አመሰግናለሁ።